ሰላም እንዴት ናችሁ? ሙሴ ነኝ። ዛሬም በሌላ ርዕስ ተገናኝተናል። ይህን የዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ እንዲሁም ተመሳሳይ ይዘት ያለው ቪዲዮ እንዲደርሳችሁ የደውል ምልክቷን እየተጫናችሁ ቤተሰባችን ይሁኑ። በዛሬው የዩቲዩብ ፕሮግራማችን ያዘጋጀነው ርዕሰ ጉዳይ ምንድን ነው? ግሎባላይዜሽን ነው። ስለዚህ በዛሬው ፕሮግራማችን ግሎባላይዜሽን ምን ማለት እንደሆነ እንዲሁም ግሎባላይዜሽን እንዴት እንደተጀመረ ከዛ ባሻገር ደግሞ ግሎባላይዜሽን እንዴት ኤክስፓንድ እንዳደረገ ዓለማትን ሀገራትን እንዴት እንዳቋረጠ የምንመለከት ይሆናል። ሌላኛው ደግሞ የግሎባላይዜሽን ሌጋሲ ወይንም ፓራዳይሚክ ሺፍቱ ምን ይመስላል የሚለው እንመለከታለን። ሌላኛው ለሰርድ ወርልድ ካንትሪ ወይንም ለዴቨሎፒንግ ካንትሪ ግሎባላይዜሽን ዲስአድቫንቴጁ ምንድን ነው እና አድቫንቴጁስ ምንድን ነው የሚለውን በጥቅሉ ግሎባላይዜሽን የምንመለከት ይሆናል። ግሎባላይዜሽን ማለት አንድ ሀገር ወይንም አንድ አህጉራቶች ሊሆኑ ይችላሉ ወደ አንድ መንደር ወይም ወደ አንድ ሲስተም የሚመጡበት ስርዓት ነው። ያ ግሎባላይዜሽን የምንለው ሀገራቶች ወይንም አህጉራቶች በትሬድ፣ በኢኮኖሚ፣ በኮሚኒኬሽን፣ በከልቸር፣ በፖለቲክስ፣ በቴክኖሎጂ ኢንቴግሬሽን ሲፈጥሩ ወይንም እነዚህ አሁን የጠቀስኳቸው በንግድ፣ በቴክኖሎጂ ሀገራቶች አህጉራቶች ትስስር ሲፈጥሩ ግሎባላይዜሽን እንለዋለን። ይህ ግሎባላይዜሽን ዓለምን ወደ አንድ መንደር ማምጣት ነው። ዓለምን ወደ አንድ ስርዓት፣ ዓለምን ወደ አንድ ሲስተም ማምጣት ነው እና ይህ ግሎባላይዜሽን እንዴት ተመሰረተ ብለን ወደኋላ መለስ ብለን ብንመለከት ለግሎባላይዜሽን መመስረቱ አንደኛው ፋክተር ወይንም አንደኛው ምክንያት የሚሆነው ከ14ኛው እስከ 16ኛው ሴንቸሪ አህጉራቶች ዲስከቨር ወይንም ኤክስፕሎር መደረግ የጀመሩበት ታይም ነው። አዳዲስ ስፍራዎችን፣ አዳዲስ የትሬድ ሩቶችን ዲስከቨር ሲደረጉበት የነበረበት ታይም ነው ከ14ኛው እስከ 16ኛው ሴንቸሪ እና በዛ ታይም ላይ የተለያዩ የንግድ መስመሮች ወይንም የተለያዩ የንግድ ሩቶችን የዲስከቨር የተደረጉ ወይም ኤክስፕሎር የተደረጉበትን ታይም እንመለከታለን። ያ የንግድ መስመር ወይንም ያ የንግድ ቀጠና አፍሪካን ከኤዥያ፣ ኤዥያን ከኢሮፕ፣ ኢሮፕን ከአፍሪካ የሚያስተሳስር የንግድ መስመር ነው። ስለዚህ ግሎባላይዜሽን አንደኛው እና ሌላኛው ፋክተሩ አንድ አህጉር ወይንም አንድ ሀገራቶች በንግድ ሲተሳሰሩ ወይንም በንግድ አንድ ሲሆኑ ነው። አንደኛው ፋክተር ትሬድ ነው። ሌላኛው ፋክተር ደግሞ ግሎባላይዜሽን ለመምጣቱ ወይንም ዓለም ሀገራቶች ወደ አንድ ሲስተም ወደ አንድ ስርዓት የመምጣታቸው አንደኛው ፋክተር አውሮፓውያን አፍሪካውያንን በቀኝ ግዛት ስር ማድረጋቸው ወይንም ኮሎኒያል ፓወሮች አፍሪካ ሀገራቶችን አንደር ኮሎኒ ማድረጋቸው እሱም አንደኛው ፋክተር ሆኖ ይታያል። ምክንያቱም የተለያዩ ማርኬቶችን፣ የተለያዩ ሪሶርሶችን፣ ሮ ማቴሪያሎችን ለማግኘት ዲስከቨር ለማድረግ ኤክስፕሎት ለማድረግ እንደመጡ እናስታውሳለን። በሌላኛው በኩል ደግሞ ኢንዱስትሪያል ሪቮሉሽን ከ17ኛው መቶ ክፍለ ዘመን እስከ 18ኛው መቶ ክፍለ ዘመን የዘለቀ አንድ ሪቮሉሽን ነው ወይም አንድ አብዮት ነው። ያ አብዮት ማሽኖች፣ ፋክተሪዎች ወይንም የተለያዩ ፋብሪካዎች ኤክስፓንድ ባደረጉ ቁጥር እነዛ ፋክተሪዎች ወይንም እነዛ ማሽኖች ሊሆኑ ይችላሉ፣ ኢንቬድ የተደረጉ ማሽኖች ሊሆኑ ይችላሉ። እነዛ ማሽኖች ሮ ማቴሪያል ይፈልጋሉ። እነዛ ሮ ማቴሪያል የሚገኙት ከአፍሪካ ነው። አፍሪካ ዋነኛዋ የሮ ማቴሪያል ስቶር ሆና በ17ኛው እና በ18ኛው መቶ ክፍለ ዘመን ቆይታለች። ስለዚህ እነዛ ፋክተሪዎች ለአፍሪካውያን ኤክስቼንጅ ይፈጥራሉ። ማለትም አፍሪካ ሮ ማቴሪያል ሰፕላይ ታደርጋለች፣ እነሱ ፕሮዲስ አድርገው ፊኒሽድ ፕሮዳክት ወይም ፋይናል ጉዱን ለአፍሪካ ያመጣሉ፣ ሮ ማቴሪያላችንን ወስደው። እሱም ለግሎባላይዜሽን በንግድ በኩል የተለያዩ ጠቀሜታዎችን ወይንም ኤክስፓንድ ለማድረጉ ወይንም ቢገን ለማድረጉ አንደኛው ምክንያት ወይም አንደኛው ፋክተር ሆኖ ይዘልቃል።
ሌላኛው ለግሎባላይዜሽን ኤክስፓንድ ማድረግ ወይንም ለግሎባላይዜሽን መንሰራፋት ትልቁን ሚና የሚወስደው ዓለም በ1929 እና እስከ 33 የዘለቀ ግሬት ዲፕሬሽን ወይንም ኢኮኖሚካል ሪሴሽን ውስጥ እንደገባች እናስታውሳለን። ይህ ግሬት ዲፕሬሽን ወይንም ሪሴሽን ኢኮኖሚካሊ ዲክላይን ያደረገችበት አውሮፓውያን በኢኮኖሚያቸው እንደተቀዛቀዙ እንደተንኮታኮቱ እናስታውሳለን። ይህ መንኮታኮት ለግሎባላይዜሽን ትልቅ ሚና ወይንም ትልቅ አስተዋጽኦ አድርጓል። ምክንያቱም የእነሱ ኢኮኖሚ ኮላፕስ ባደረገበት ታይም ኢኮኖሚያቸውን መከፋፈት፣ አንድ ሀገር ከሌላ ሀገር ጋር ኢኮኖሚዋን ክፍት ታደርጋለች። ለምሳሌ ካንትሪ ኤክስ ከካንትሪ ዋይ ጋር የተለያዩ አግሪመንቶችን በመፍጠር እኔ ያንቺን ገብቼ ኢንተርፌር አደርጋለሁ፣ አንቺም ትከፍችልኛለሽ፣ ኤግዚት እና ኢንትሪ ይኖራል ማለት ነው። ስለዚህ ኤቭሪቲንግ ኢዝ ፍሪ፣ ካልቸር ፍሪ ይሆናል፣ ኢኮኖሚ ፍሪ ይሆናል፣ ፖለቲካል ፍሪ ይሆናል፣ አይዲዮሎጂዎች ፍሪ ይሆናሉ። በዛ ታይም ላይ ኤቭሪቲንግ ኢዝ ፍሪ ወደሚሆነው አይዲያ ሲመጣ ግሎባላይዜሽን የመንሰራፋት ወይንም ግሎባላይዜሽን እያንዳንዱን ሀገር የማግኘት የመንካት ኦፖርቹኒቲ ወይንም ቴንደንሲው ከፍተኛ ሆኖ የመጣበትን ጊዜ እናስተውላለን። በሌላ በኩል ደግሞ እነዚህ ሶስት ፋክተሮች ማለትም ናቪጌሽን፣ ዲስከቨሪ ታይም፣ ኢሮፓውያን ኮሎኒያል ፓወሮች እንዲሁም ግሬት ዲፕሬሽንን ስንመለከት ወይንም ኢንዱስትሪያል ሪቮሉሽን ባሻገር ወርልድ ወይንም ዓለም ሞደርን ግሎባላይዜሽን የጀመረችበት ታይምን እናስታውሳለን። እነዚህ ሞደርን ወርልድ ግሎባላይዜሽን የመጡበት ወይንም የተመሰረቱበት ሲስተም ኦርጋናይዜሽኖች ወይንም ኢንስቲትዩሽኖች በመመስረታቸው ኢንስቲትዩሽኖች በመፈጠራቸው ነው። ለምሳሌ ብንመለከት ወርልድ ትሬድ ኦርጋናይዜሽን ወይንም WTO፣ IMF፣ ኢንተርናሽናል ሞኔታሪ ፈንድ፣ ወርልድ ባንክ፣ ዩናይትድ ኔሽን፣ ዩሮፒያን ዩኒየን እና አፍሪካን ዩኒየን የመሳሰሉት ትልልቅ ኦርጋናይዜሽኖች ለግሎባላይዜሽን መመስረት ትልቁን ሚና ይወስዳሉ። ሌላኛው ግሎባላይዜሽን እንዴት ኤክስፓንድ አደረገ ብለን ብንመረምር ወይም ብንጠይቅ የምናገኘው የተለያዩ ግሎባል ሎው ኤንድ አግሪመንትስ እንመለከታለን። አንድ ሀገር ከሌላ ሀገር ጋር በትሬድ፣ በኢኮኖሚ፣ በፖለቲክስ፣ በካልቸር በተለያዩ ዓለምን ሊያስተሳስር በሚችል መንገድ አግሪመንቶች ይፈራረማሉ ወይንም ይስማማሉ። ኢንተርናል ኮኦፕሬሽን ወይንም ዓለም አቀፋዊ ትብብሮች፣ ከዛም ባሻገር ደግሞ ግሎባል ገቨርነንስ፣ ከዛም ማለፍ ሲል ደግሞ ካንትሪዎች ወይንም ሀገራቶች፣ አህጉራቶች ሊሆኑ ይችላሉ። አንዳቸው በሌላቸው ላይ ኢንተርዲፔንድ እንደሆኑ ኤምብሬስ ማድረግ፣ ኢንተርዲፔንድ እንደሆኑ መቀበል አንደኛው የግሎባላይዜሽን ኤክስፓንድ የማድረጉ ምክንያት ወይንም ሪዘልት ነው። ሌላኛው ደግሞ ሶሻል ካልቸር ወይንም ባህልና ማህበረሰብ የራሱ ሚና ይጫወታል ግሎባላይዜሽን ኤክስፓንድ እንዲያደርግ ወይም እንዲሰራፋ። ለምሳሌ ያህል ብንወስድ ሙቪ፣ ሚውዚክ፣ ፋሽኖች፣ ላንጉዌጆች፣ ኤዲኬሽኖችን የተለያዩ መጥቀስ እንችላለን። እነዚህ የራሳቸው ፋክተሮች አሉ ግሎባላይዜሽን ኤክስፓንድ እንዲያደርግ። ለምሳሌ ኤዲኬሽን ብንመጣ ዌስተርኖች የኛን፣ ኢስተርኖች የኛን፣ እኛ የነሱን፣ እንደዚህ አይነት ሺፍት ሲኖር ወይንም ኢንተርቼንጀብል የሆነ ኤዱኬሽን ሲስተም ሲፈጠር አንደኛው ለግሎባላይዜሽን መንሰራፋት ወይንም መስፋፋት ምክንያት ሆኖ ይዘልቃል። ሌላኛው እንግሊሽ ላንጉዌጅን ብንወስድ እንግሊሽ ላንጉዌጅ ዓለምን ያስተሳሰረ፣ ዓለምን ወደ አንድ መንደር ያመጣ ላንጉዌጅ ነው። ስለዚህ ግሎባላይዜሽን ከቋንቋ ጋር በዚህ ልንወስደው እንችላለን። ሙቪ፣ ሚውዚክ እና ፋሽኖችን ብንወስድ ሙቪን ብንመለከት ሆሊውድ ወይንም ኔትፍሊክስን ብንወስድ እነሱ የራሳቸውን ሚና ይጫወታሉ። ሚውዚክ ላይ ብንመለከት ሂፕሆፕ፣ ፋሽን እና ናይኪን እና አዲዳስን ብንወስድ ዓለምን ወደ አንድ መንደር የማምጣት ዓለምን ወደ አንድ ስርዓት የማምጣት ስራ የሰሩ ትልልቅ ሶሻል ካልቸር ላይ ተጽዕኖ የፈጠሩ ናቸው። ሌላኛው ደግሞ የሰዎች ፍልሰት ማይግሬሽን ኤንድ ሂውማን ሙቭመንትን እንመለከታለን። ማይግሬሽን ኤንድ ሂውማን ሙቭመንት የራሱን አስተዋጽኦ ያደርጋል። ምክንያቱም አንድ ዜጋ የተሻለ ነገውን ለመስራት
የተሻለውን እውቀት የተሻለ ትምህርት ለማግኘት ሊቪንግ ስታንዳርዱን ለማሻሻል ከአንድ ሀገር ወደ ተሻለው ሀገር ይሄዳል። ስለዚህ ያ ሙቭ ያደረገው ሶሳይቲ ሊሆን ይችላል፣ ፐርሰን ሊሆን ይችላል፣ ኢንዲቪዥዋል ሊሆን ይችላል። የእነሱን ካልቸር ኤምብሬስ ያደርጋል። አለፍ ሲልም የራሱን ሪፍሌክት ያደርጋል። ፎር ዚስ ማተር የግሎባላይዜሽን መንሰራፋት በካልቸር እንዲሆኑ ይዘልቃል። ሌላኛው ፓራዳይሚክ ሺፍት ወይንም ሌጋሲ የግሎባላይዜሽንን ስንመለከት የመጀመሪያው ከናሽናል ኢኮኖሚ ወደ ግሎባል ኢኮኖሚ ይመጣል። ግሎባላይዜሽን በጣም የሚያጠነጥነው በኢኮኖሚ፣ በትሬድ፣ በቴክኖሎጂ ነው ብለናል። ስለዚህ የራሴን ብቻ ቴክኖሎጂ አይደለም፣ ወደ ዓለም ቴክኖሎጂ ይመጣል። የራሴ ኢኮኖሚ አይደለም፣ ወደ ዓለም ኢኮኖሚ ይመጣል። የራሴ የንግድ ቀጠና አይደለም፣ ወደ ዓለም የንግድ ቀጠና እመጣለሁ። ቅድም በተፈጠሩ የሞደርን ኢንስቲትዩሽኖች ስር ገብቼ። ስለዚያ ከናሽናል ኢኮኖሚ ናሽናል ቴክኖሎጂ ወደ ግሎባል ወይንም ወደ ዓለም እንሄዳለን። ሌላኛው ስቴት ፓወር ወደ ኮርፖሬት ፓወር ይመጣል። ስቴት ፓወር ወደ ኮርፖሬት ፓወር ስንል አንድ ሀገር የራሷን ሚሊተሪ ፓወር ሊሆን ይችላል፣ የራሷን ዌል ኦርጋናይዝድ የሆነ ፓወር ወደ ኮርፖሬት ወደ ቀጠናዊ ታመጧለች። በዛ ቀጠናዊ ትስስር በዛ ቀጠናዊ ኢንቴግሬሽን መሀል ነው ግሎባላይዜሽን የሚመጣው። ሌላኛው መልቲላተራሊዝም፣ ባይላተራሊዝም እና ሚውቹዋል ኮኦፕሬሽንን እንመለከታለን። እነዚህም በንግድ፣ በኢኮኖሚ፣ በቴክኖሎጂ፣ በኮሚኒኬሽን፣ በፖለቲክስ የራሳቸውን ሚና ወይም የራሳቸው አሻራ ይኖራቸዋል። ሌላኛው ዲስአድቫንቴጅ ፎር ሰርድ ወርልድ ካንትሪ ግሎባላይዜሽን እንመለከታለን። ለሶስተኛው የዓለም ሀገራቶች ግሎባላይዜሽን ምንድነው ዲስአድቫንቴጁ፣ ምንድነው የሚያመጣው ተጽዕኖ የሚለውን ስንመለከት አንደኛው ኢኮኖሚካሊ ኢንተርዲፔንድ እንሆናለን። ቅድም ኢንተርዲፔንድ ኤምብሬስ ማድረግ ብለናል። ግን ኤምብሬስ የምናደርገው በፉክክር ውስጥ ነው። እኛም ራሳችንን ስናወጣ አንደር ዶሚኔት ሆነን ግን ራሳችንን ልናላቅቅ አንችልም። ዌል ሶቨርናይዝድ መሆን አለብን። በኢኮኖሚያችን ራሳችንን መመገብ መቻል አለብን። ራሳችንን በሚሊተሪ ፓወር ማደራጀት መቻል አለብን። ምክንያቱም ዓለም ሀገራቶች ጋር ግሎባላይዜሽን አክሴፕት ስናደርግ ፉክክር ውስጥ መግባት አለብን። በቴክኖሎጂ፣ በሚሊተሪ ፓወር ፉክክር ውስጥ፣ በኢኮኖሚ ፉክክር ውስጥ መግባት አለብን። ስለዚህ አንደር ዶሚኔት መሆን የለብንም። ሌላኛው ደግሞ ሎካል ኢንዱስትሪዎቻችን ዊክ እየሆኑ ይመጣሉ። አሁን ኢትዮጵያ ከሰርድ ወርልድ ካንትሪዎች አንዷ ናት። ሰብሳሃራን ውስጥ ነው የምንገኘው እና ግሎባላይዜሽን በዚህ አጋጣሚ ምን ይፈቅዳል? የተለያዩ ፎሬን ኢንቨስተሮች፣ የተለያዩ ዓለም አቀፋዊ ድርጅቶች እዛ ቀጠና ላይ በጣም ፓወርፉል የሆኑ ዶሚኔት እያደረጉ ያሉትን ወደዚህ እንጋብዛለን። ከዛ በዚህ መጋበዝ ወይንም በዚህ ኢንቪቴሽን መሀል የሎካል ኢንዱስትሪዎቻችን የሎካል ፖቴንሻላችን ዲክላይን እያደረገ ይመጣል። ስለዚህ ሎካል የሆነውን ኢንዱስትሪ ማበርታት አለብን። ሌላኛው ዲስአድቫንቴጅ ደግሞ ናቹራል ሀብቶቻችን ወይንም በተፈጥሮ የምናገኛቸው ሀብቶች ኤክስፕሎት ይደረጋሉ። ምክንያቱም አንድ የውጭ ኢንቨስተር የኢትዮጵያን ኤክስፕሎት የማድረግ የኢትዮጵያን ናቹራል ሪሶርስ ኤክስፕሎት የማድረግ ፕሮባቢሊቲ ይኖራል። ምክንያቱም እኛ ግሎባላይዜሽን ላይ ሞር ኢንተርፌር ማድረግ ካልቻልን ያሉን ተቋማቶች፣ ያሉን ኢንዱስትሪዎች፣ ያሉን ፋክተሪዎች ሞር ኮምፒተንት ካልሆኑ አንዱ መጥቶ ዶሚኔት ያደርግና የናቹራል ሪሶርሶቻችንን ወይንም የተፈጥሮ ሀብቶቻችንን ኤክስፕሎት ያደርገናል ወይንም ይወስድብናል ማለት ነው። ሌላኛው ትሬድ ዴፊሲት ነው። የተለያዩ ትሬድ ዴፊሲቶች ያጋጥሙናል። ሌላኛው ደግሞ ናሽናል አይዲዮሎጂዎቻችን ፖለቲካል ሊሆን ይችላል፣ ትሬድ ሊሆን ይችላል፣ ኢኮኖሚ፣ ቴክኖሎጂ ሊሆን ይችላል። እነሱ አይዲዮሎጂዎቻችን በዌስተርኖቹ ወይንም ዌል ዶሚናንት በሆኑት ሪፕሌስ ይደረጋል። ስለዚህ ዊክ የሆነ አይዲዮሎጂን ይኖረናል ማለት ነው። ሌላኛው ሶሻል ካልቸር ኢሮደድ ይሆናል። ይሄ በጣም ግልጽ ነው።
ምክንያቱም ቋንቋችን፣ ቫሊዩ፣ ላይፍ ስታይላችን ኤኒቲንግ በዲጂታል ቴክኖሎጂ ልንመለከተው እንችላለን። ዲጂታሊ በቲክቶክ በዩቲዩብ ላይፍ ስታይላችን ይቀየራል። በፊት የነበረው ባህላችን ይቀየራል። እሱ አንድ ዲስአድቫንቴጅ ነው ለሰርድ ወርልድ ካንትሪስ ወይንም ሞር ዶሚናንት ላልሆኑ ሀገራቶች ይህ ዲስአድቫንቴጅ ነው። ሌላኛው ደግሞ ሎካል ማርኬቶቻችን በፎሬን ጉዶች ወይንም በፎሬን ፕሮዳክቶች ዶሚኔት ሲሆን ወይንም አንደር ኮንትሮል ሲሆን እኛ የውጭዎችን አብዝተን ስንጠቀም እሱም ዲስአድቫንቴጅ ነው ማለት ያስችላል። ሌላኛው አድቫንቴጁ ነው። አድቫንቴጁ ለሰርድ ወርልድ ካንትሪ የተለያዩ ሞደርናይዜሽን እናገኛለን። ከዛ ባሻገር ደግሞ የተለያዩ የትምህርት እድሎች እናገኛለን። ወል አድቫንስድ የሆኑ ከኛ ሀገር የተሻለ የትምህርት ጥራት ያለው ሀገር ጋር ሄደን የመማር ኢንተርፌር የማድረግ ኮምፒት የማድረግ ፕሮባቢሊቲዎች ይኖራሉ። ሌላኛው ደግሞ ሬሜታንስ ስንል ደግሞ ከተለያዩ ትሬዶች ጋር ንግዶች ጋር በተያያዘ የተለያዩ ሃርድ ከረንሲዎች እናገኛለን። ልክ እንደ ዶላር ያሉ ዩሮ ያሉ ከረንሲዎች እናገኛለን። ስለዚህ ጂዲፒያችን ላይ ትልቅ አፌክሽን ይፈጥራል። ሌላኛው ደግሞ ጆብ ኦፖርቹኒቲ እናገኛለን ወይንም የተሻለ የስራ እድል እናገኛለን። በጥቅሉ ግሎባላይዜሽን ይህን ይመስላል። ሌላ ቀን በሌላ ርዕስ እንገናኛለን። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።